ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም የሚያሳዝን መረጃ። የቲም ሆኖ አድጎ 4 የቲሞችን ጥሎ የሄደው ወንድሜ ይላል። እጅግ በጣም በሚያሳዝን ሁኔታ እንግዲህ በደሴ አካባቢ ነው በትላንትናው የተፈጠረው። ወንድማችን መሐመድ ሰኢድ እንግዲህ ተገድሏል። ገዳዩ ደግሞ ይህ ግለሰብ ነው የምትመለከቱት። የህግ አካል ነኝ የሚለው አካል ነው። ለምንድን እንደገደለው ምንድነው የተፈጠረው በጋራ እንመለከታለን። መሐመድ ሰኢድስ ማን ነው የሚለውን በጋራ እንመልከት። እጅግ በጣም ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ እርሱም ተመላሽ ነን። ሁላችሁም ዱዓ እያደረጋችሁ ይህንን መረጃ ስሙት፣ ለብዙዎች ተደራሽ እናድርገው። ይህ ስርዓት አልበኝነት እስከ መቼ ድረስ? ሹፌር መሐመድ ሰኢድ የአክስቴ ልጅ ወንድሜ ነው። መሐመድ 12 ዓመት ዕድሜ አካባቢ ሳለ እናቱ ትሞትበታለች። የእናቱ ናፍቆት እያሰቃየው፣ በጎን ደግሞ እንጀራ እናቱ ተብዬዋ ስታንገበግበው፣ ሌሎች ዘመዶቹንም ላለማስቸገር ወደ አዲስ አበባ መኪና ተከትሎ ጠፍቶ ይሰደዳል። አዲስ አበባ ጎዳና ላይ ወድቆ የሆቴል ቡሌ እየበላ ለሆቴል ይላላካል። ታማኝነቱ፣ ስነ ምግባሩና ታሪኩ የሆቴሎች ባለቤቶችን ይማርካቸውና የሆቴሉ ባለቤት ዋስ ሆኖት ሃይገር ባስ ረዳትነት ያስገባዋል። ትምህርቱን በጎን እየተማረ ረዳትነት እየሰራ መንጃ ፍቃድ ያወጣና ሹፌር ይሆናል። መሐመድ ሰኢድ ባለው ታማኝነት መኪናም ተሰጥቶት በሹፍርና እያገለገለ ደረቅ ዳቦ እየበላ በቆጠባት ገንዘብ ከሌላ ሰው ጋር በሽርክና ሆኖ ያገለገለች መኪና በጋራ ይገዛሉ። መሐመድ በገንዘብ አጠቃቀም ለበርካታ ሰዎች አርአያ ነው። ይህ የቲም ጠንካራ ልጅ ስለነበር መኪናውን ሽርካም ድርሻውን ይገዛውና መኪናውን ለብቻ ይጠቀልላታል። ከብዙ ሽቅል በኋላ ያችን መኪና ሽጦ አዲስ መኪና ገዝቶ የራሱን ሃይሩፍ መኪና ራሱ እየነዳ ቤት ንብረት ያፈራል። አግብቶም 4 ልጆቹን ይወልዳል። ያለምንም አጋሽ ከጎዳና ተነስቶ ራሱን ለደረጃ ያበቃ መሆኑን እኔ ያክስቱ ልጅ ምስክሩ ነኝ። ትላንት ከደሴ ከተማ ምዕራብ ወረዳ በሃይሩፍ መኪናውን ህዝብ ጭኖ እየተጓዘ ያሉ ከቀኑ 6 ሰዓት ላይ ደሴ ዙሪያ ዳባ በተለምዶ የትራፊኮች መቀመጫ የሚባለው አካባቢ የቀድሞ የጸጥታ አካል መለዮ የለበሱ ታጣቂ ኬላ ያልሆነ አካባቢ ላይ መኪናውን አቁም ይለዋል። መኪናውን እያቆመለት ሳለ ይህ ታጣቂ የመኪናውን ጎማ በጥይት ይመተዋል። የመኪናውን በር አስከፍቶ የተሳፋሪዎችንም ስማርት ስልክና የሹፌሮች ስልክ ይቀማቸውና ከአስፋልት ፈንጠር ብሎ ደግሞ እንዴት መኪና አታቁምም ብሎ በያዘው ክላሽ አንገቱ ስር ደረቱ ላይ አነጣጥሮ አስተዋዩን እና ትንሹን ወንድሜን ገደለው። ለፍትህ ያሉ የጸጥታ አካላቶች ወዲያውኑ ታጥቀው ወደ ሸሸበት አካባቢ አሳ ገብተው በጂፒኤስ በመታገዝ ይህ ነፍስ በላ 10 ሰዓት ላይ ከዘረፋቸው ሞባይሎች ጋር እጅ ከፍንጅ ተያዘ። አሳ ላይ ተሰማርታችሁ የወንድሜን ገዳይ እጅ ከፍንጅ የያዛችሁት የጸጥታ ኃይሎች በእጅጉ እናመሰግናለን። መሐመድ ሰኢድ በስነ ምግባሩ እጅግ የተመሰገነ አርአያ ሹፌር እንደነበር ሹፌሩ፣ ጓደኞቹና ተሳፋሪዎች ይመሰክራሉ። የመሐመድ ሰኢድን ጥንካሬ የምትረዳው ደግሞ በጎዳና ላይ በወደቀበት ዘመን እንኳን ለየትኛውም አይነት ሱስ ያልተንበረከከ ብርቱ ልጅ መሆኑ ነው። መሐመድ ሰኢድ በስነ ምግባሩ እጅግ መስጉን ቢሆንም ነገር ግን ወንድሜ ቆምኩልህ አይደል እንዴ ብሎ እየተማጸነው እንኳን በስርዓት አልበኛ ባለጌ ታጣቂ ምክንያት የቲም ሆኖ በእንግልት ያደገው መሐመድ ሰኢድ 4 ልጆቹን ጥሎ ሄደ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በየቲምነት ተንገላቶ ያደገው ትንሽ ወንድሜ አላህ ይዘንለት ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም የሚያሳዝን መረጃ ነው እንግዲህ የሰማችሁት። በዚሁ በደሴ አካባቢ ነው በትላንትናው ዕለት የተፈጠረው። የቲም ሆኖ አድጎ 4 የቲሞችን ጥሎ የሄደው ወንድሜ ይላል። መሐመድ ሰኢድ የደረሰበት ግፍ እንግዲህ በታጠቀ ኃይል የህግ አካል ነኝ በሚል ሰው ነው እንግዲህ ይህ በጣም በሚያሳዝን ሁኔታ እንደተመለከታችሁት ማለት ነው፣ እንደሰማችሁት እንግዲህ በስተመጨረሻ ይህ አረመኔ በህግ ቁጥጥር ስር እንደዋለ እየተነገረ ይገኛል። ነገር ግን ይህ ሰው ለብዙዎች መቀጣጫ ሊሆን ይገባል። ምክንያቱም እንደዚሁ እየተደረጉ እንደዚሁ ገዳዮች እየተያዙ ነገር ግን በአግባቡ ፍትህ ባለመስፈን የተወሰነ እስራት እየታሰሩ እየተለቀቁ ያለበት ሁኔታ ነው። የህግ አካል ነኝ የሚል
የተማርኩ ነኝ የሚል አካል ነገር ግን በዚህ መልኩ እየተማጸነው እንግዲህ አንገቱና ደረቱን መቶት ሊገለው ችሏል ማለት ነው። እንዲሁም ደግሞ ከተሳፋሪዎች ላይ ሌባ መሆኑ አንጻር ስልኮች፣ ንብረቶች እንደዘረፈ ይህ ግለሰብ ነው እየተነገረ ያለው። ከነ ዘረፋቸው እቃዎች ነው ደግሞ እጅ ከፍንጅ የተያዘው ማለት ነው። እጅግ በጣም በሚያሳዝን ሁኔታ ወንድማችንን ሊገለው ችሏል። እንግዲህ ከደሴ ወደ ከለላ ነው መሰለኝ ከለላ የሚባለው ወደዛ ሲሄድ ነው። ለምንድን አስቆሞት ነበር የሄደው? ነገር ግን በተለያዩ ምክንያት አንድ ሰው መኪና ስታስቆሙ የህግ አካልን ብትሆኑ ለብቻችሁ ከቆማችሁ ወይም ኬላ ካልሆነ ትቷችሁ ሊሄድ ይችላል በተለያዩ ምክንያቱም ሞልቶ ሊሆን ይችላል፣ በተለያዩ ምክንያት ሊሄድ ይችላል። ነገር ግን ለምንድን አላቆምክልኝ በማለት ለምን ጥለኸኝ ሄድክ በማለት በሌላ መኪና ቀድሞ ሂዶ ጠብቆት ነው እንግዲህ መኪናውን ጎማ መቶበት እያቆመለት እያለ እንዳይሄድ ማለት ነው። ጎማ መቶበት እንዲሁም ደግሞ ከተሳፋሪዎች ብዙ ንብረት ወስዶ ራቅ ብሎ ደግሞ ሰውየውን ሹፌሩን ወንድማችን መሐመድ ሰይድን እንደገደለው እየተነገረ ያለው ማለት ነው። እጅግ በጣም ልብ ይነካል። ለቤተሰቦቹ እንዲሁም ደግሞ ለልጆቹ አላህ ሶብርን ይለግሳቸው ለማለት እወዳለሁ። በጣም ከባድ ነው። በየቲምነት እንግዲህ አድርጎ ይህንን ሁሉ መከራ ሰቆቃ ዱንያ ፈትኖት እዚህ ደረጃ ደርሶ ነበር። በስተ መጨረሻ እንግዲህ ወደ የማይቀረው አኬራ ሄዷል። ለቤተሰቦቹ እንዳልኳችሁ አላህ ሶብሩን ይስጣቸው። እናንተም ዱዓ አድርጉላቸው። እሱም ደግሞ አላህ የሸሂድነትን ጸጋ ያጎናጽፋቸው በጀነተል ፊርዶስ ያጎናጽፈው በጀነተል ፊርዶስ ያአላህ ያበሽረው ለማለት እወዳለሁ። እጅግ በጣም ያሳዝናል። ነገር ግን ይህ ግለሰብ ወይም ደግሞ ይህ ገዳይ እንግዲህ የእጁን ሊያገኝ ወይም ደግሞ ለብዙዎች መቀጣጫ የሚሆን እንግዲህ ሊፈረድበት ይገባል፣ ሊቀጣ ይገባል ባይኔ ማለት ነው። እጅግ በጣም ልብ የሚነካ መረጃ ነው እየተመለከትን ያለ ነው። ሹፌሮች በየመንገዱ እየቀሩ እንዲሁም ደግሞ ብዙ ሰቆቃ እየደረሰባቸው ያለበት ሁኔታ ስለሆነ ፍትህ ልንጠይቅ ይገባል። ሁላችንም ይህን መረጃ ለብዙዎች ተደራሽ እናድርገው ለማለት እወዳለሁ። እጅግ በጣም ነው ያዘንኩት። ሱብሃንአላህ። እኛም ያላህ ነን፣ ወደ እርሱም ተመላሽ ነን። ሁላችሁም ዱዓ አድርጉለት፣ አላህ ይዘንለት።